ሰውን ስንት እንደገባ አላወቅም። ግራ የገባው ይሆናል። ቀዶት ነው ተመርቆ ነው ጭራሽ ወይ ፎሎ እንዳረኩ የቴሌቪዥን ተከፈለ። ያናንተ ማስከፈል ትችላለህ። ሳይጋል ዩቲዩብ ዛሬ ያባበዱ የቲክቶክ ቪዲዮዎችን ይዤላችሁ መጥቻለሁ። ከቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንዲሁ ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ዛሬ ቪዲዮ እንገባለን ማለት ወደዚህ ሞተን የመጣው እንኳን ደህና መጣ። እንኳን ደህና ቆያችሁ አባቴ፣ እንኳን ደህና ቆያችሁ። ደንግጥ ምን አስደነገጠኝ? እሺ ለማንኛውም ኃጢአቶችን ዘርዝረን እንመለከታለን። ከዛ ሲኦል ነው ወይስ ገነት ነው የምትገባው የሚለውን አመዛዝነን እንወስናለን ማለት ነው። ኃጢአት ቁጥር ምርጥ አታ አርጉዝ ተማከረው ባለፈው እኮ ጓደኛዬ ማለት ታክሲ ውስጥ ከእርጉዝ ጋር ተጣሉና ያው 2-1 ፌር አይደለም ብዬ ተደረብኩለት። ምን ሸፋጢያት ነው? አንድ ሚሊዮን ብር ኦር እኩል እጅ ይላል። ኧረ ዳርክ ዩመር፣ ኧረ ዳርክ ዩመር፣ ኧረ የስራ ኒስቴን የስራ ይቅር ፈጣሪ። ተው ጫፍ ላይ ነው ያለነው። ተው ይሄ ቪዲዮ ይላክልኝ ጓደኛዬ ግን ነፍስ አይማርም። ሲኦል ነው የምንገናኛት። እኔም እንደዚህ አይነት ቪዲዮ ገና ልክልሃለሁ። አንተ እኔ ሲኦል አስገብተህ ለራስ ገነት ምናምን ልትገባ ነበር። ትገባታለህ። አንተም ልክልሃለሁ። ገና ሸርልሃለሁ። እኔ ብቻ አልገባትም። ደግሞ እኮ ትልኩልኛል። ብቻ ታውቃለህ ራስህን ይላክልኝ። እናወራለን እኔ እናንተ። ኧረ በስመ ከዚህ ግዙፍ ሰው ጋር እንዲጫወታል ታዲያ? ኧረ ተው። እሺ የዲዛይን ምክሬን ሰጥ። የት ነሽ? የዚህ ልጅ ፍቅር ግን እኮ ይለያል። በስመ አብ ጨፍኝ። ዛሬ ምን ልታደርጊው? እንዳታየኝ እንዴ። ዙሪ ወደዚህ ወደ ድምጼ። በጣም እንደማፈቅርሽ ታውቂያለሽ አይደል? እናቴ አውቃለሁ። ያንቺ የሚገርም እንዳገልጪ እናቴ የሚገርም ስለ ምንድነው? ወይኔ ልብሳውን ስንት እንደገባ አላወቅም። ግራ የገባው ይሆናል። ቀዶት ነው የኔ ፍቅር። ከልብስ በላይ የኔ ልብ እንደዚህ ሲቀደድ ማይመለስ ነገር ነው የሚሆነው። አፈሻለሽ እናቴ ስንት እንደገባ ቀስ በቃ አባ ነው እንደዚህ ነበር ለሊት ያልኩት። አንቺ ሳስብ እንግዲህ ዲቦራ ናት ሀሳቡን የሰጠችኝ። ጭራሽ ምክር ሞት ካታ ኳቶር ወሪ ዋይሽ ህይወቴ ምን አይል የኔም አንቺን ሲያጣ እንደዚህ እንደሚሆን ግራ ይገባው። ቀሚሱን ቀደልከው፣ ጌታን ግራ ይገባው። አየሽ አፈቅርሻለሁ ብቻ አየሽ። አንቺ በመኖርሽ ግን እኔ ጤነኛ ነኝ። ኧረ በኢየሱስ ምንድነው የሚሻልክ? በጌታ በኢየሱስ ሙሉ ነው እኮ የቀደልከው። ልብስ ይሰፋል። ይሄ ምን ይሰፋል? አባ እንዲህ ወይ ታረጊዋለሽ? አማኮ በጨለማ ህይወቴ ግን እንዲሆኑ ቢሆንስ ብለሽ አስቢ። ኢማጂን ቤቢ ሞቲቬሽን። ኧረ ብራዘር ወድቀርጎ እንጂ ይሄን ያጣ ስንት አለ። ትቀዳለች ጭራሽ ቀዳዳ። What's your favorite cartoon? YouTube. Watch YouTube. No, cartoon. Cartoon? What cartoons? I'm not old. Is it like when they have ads? You ain't never seen Tom and Jerry? Cartoon Network, Nickelodeon. Hey Arnold, you ain't never seen Disney Channel? Max and Ruby.
የመርኮ ህይወታችን የተበላሸው ኢንተርኔት ከመጣ በኋላ ነው። እስኪ በተለይ ኢንተርኔት እና የኢትዮ ሰዓት ከመጣ በኋላ የወረኛ እኮ ትዝ ይለኛል። እኔ ሳለም መጣና እንትን ቁጭ ብዬ እኮ ከትምህርት ቤት እንደመጣሁ ካርቶን ኔትወርክ፣ ኤምቢሲ 3፣ ስፔስ 2 ብቻ የአኒሜሽን የሚታዩትን ነበረ ማለት ጀለስ ጭራሽ አያውቁም። ፊቴላችሁም ዝናይላችሁም ችጌላችሁም ጥይትን እርሳው ስለቴላችሁም ስለትንሳው ልቤላችሁም ህይወት በራሱ ደስ እያደረጋችሁ ይገርማል እኔ ላይ መንጠላጠላችሁ። ማዘር ምን አስቡ እንዳልናገሩትም እድሜ ያለ ተወጃ። አሁን ልጆች ወላጆቻችሁ የሚጠቀሙትን ነገር ተመልከቱ። አሁን ስለቲ እኔ ቃላት የለኝም። እንደነ ሊወጡ ብሎ ታጣጣባሊ ታጣቢ ታጣጣጣ ወይ ልጄ አንተ ነህ እንዴ? ማዘርዬ እንደና አለን። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ። ደህና ነህ? ደህና ነኝ። ረመዳን ይዟናል። ኤምቢሲ 1 ኤምቢሲ 2 ኤምቢሲ 3 ኤምቢሲ 4 ኤምቢሲ አክሽን ኤምቢሲ ቦሊድ አራራራራ ማሻአላ አረብኛም ለምደሃል። ምን ታረጋለሽ ማዘር? አይ ጥሩ ነው። እና ምን እግር ጣለክ? ቴምር ማን ነው? አንዋር የለም እንዴ ዛሬ? ወይ አንዋር እኮ አሁን መስጂድ ደርሼ ልምጣ ብሎ ወጣ። ምን ነው ፈልገከው ነው? ሳምቡሳ ማን ነው? ሙሳ የሚባል ጓደኛችን ታሞ እንጠይቀው እኮ ልለው ብዬ ነው። ሙሳ ታመመ? አዎ ማዘር፣ ያው ሾርባ ነገር እንኳን ይዘን ሄደን እንሂድ እንጠይቀው እኮ ልለው ብዬ ነው የመጣሁት። አኡዙ ቢላህ አንተ ሙሸት ጀመርክ። ደህና ልጅ አልነበርክ? ኧረ አልዋሽም ማዘር። እና ታዲያ ሙሳ እኮ አሁን ከአንዋር ጋር ወደ መስጂድ ሄደዋል። አብሮ ሄዱ እንዴ? አዎ መስጂድ ሄደዋል። ይኸውልህ አንተ ውሸት ጥሩ አይደለም። እሺ ውሸት ሐራም ነው። ከኛ ጋር አብረህ ማፍጠር ከፈለክ ሾርባ መጠጣት ፈልገህ ከሆነ ገብተህ ከኛ ጋር አፍጠር። ድጋሜ ግን እንዳትዋሽ፣ ውሸት ሐራም ነው። እሺ በላሁን በግልጽ ጠይቅ አንተ። የኔ ፍቅር ዘመዶችሽ ብፌውን ከበውታል። ከኛ ቀድመው ሊያነሱ ነው እንዴ? ይብሉ። ዘመዶች ቶሎ ቶሎ እንደሚርባቸው ነግሬሃለሁ። እኔ እናንተ እንደሆነ ቀለብ ለየብቻ ተባብለን ነው አይገባል። ስኳሩ ከዘራችሁ ነው ማለት ነው። ይብሉ የኔውት ወይ ሳካሳክ ነው የሚሽከረከረው። አጎት ነው አይደል? አዎ መጠጥ በዘራችን ይከበራል። አረቄ ራሱ በጉንኩስ መልክ ነው የምንወስደው አይደለ? አዎ ታያቸዋለሽ። ትንሽ ስቆዩ ኮርኒስ ነው የሚመልሳቸው። አዎ ኖርናት ዘለቅናት ኖርናት። ምንድነው የነደረ? ምንድነው? እግሬ ላይ የሆነ ነገር እየሄደ ነው መሰለኝ። ጉንዳን ሳይቀርም እየነከሰኝ ከኔ ቀድሞማ አይነክስሽም። ጉንዳን እኮ ለኔ በጣም መጥፎ ምልክት ነው ማለት። በሰርጋችን ቀን ጉንዳን ከነከሰሽ እድሜ ልኬ እንደምትነክሽኝ ማሳያ ነው። ኧረ እባክህ ጉንዳን እኮ እየነከሰኝ ያለው እኔ ነው። ይሄ እንደውም ዘላለም ዓለምን ህይወቴ ውስጥ ገብተህ እንደምትነክሰኝ ነው የሚያሳየው። ኧረ እባክሽ አንዱ ዘመድሽ እንዴት እንደምትነክሽኝ እያሳየሽ ይሆናል። ኧረ ወይኔ ነከሰኝ። ምን አድርግ ነው የምትይኝ? በዚህ ሰው ፊት ገብቼ አልመነጭቀው። እጅ አለኝ። እሺ የነከሰኝን እራስ ይነቅለዋል። ኧረ ገለብሽው እናቱ። ኧረ ምንም ምን ሊሰራ ፍቅር ጉንዳኑን ነቀልኩት። ጎበዝ ግን ጭንቅላቱ እዛው ላይ ቀርቷል። ምን ማለት ቀረማ? ከፍ ብሎ ነው ዝቅ ብሎ? ኧረ ዝቅ ብሎ እግሬ ላይ ነው ያልኩክ። ጭንቅላቱ ቀረ። ይሄ እኮ በጣም ለኔ መጥፎ ምልክት ነው ማለት። በቃ ጭንቅላቴ እስከሚቀር ነው የምታሰቃየኝ ማለት ነው አይደል? እውነት ነው። ከልባቱ ነው። በጣም ደስ የሚል ስልካን ነው። እንደዚህ ነው ሰርግ። እስቲ ኮሜንት ላይ ጻፉልኝ። እንዲህ ነው የምትሆኑት? ይኸውልህ ሐውልዳሩ ተመርቆ ነው ጭራሽ ወይ ከእነ መናይጋ ወራፊትን በቃ ወራፊትን ከእነ መናይጋ
አረብኛ አልችልም ግን ሲመስለኝ ማለት ነው ይሄ ካሜራ ድንጋጤ ምናምን ሊሆን ይችላል እንጂ እኔ እንጂ 5 አመት 4 አመት ተምሮ ሀልዳሪውን ማያውቃለ አሮ ነው እንደዛ ከሆነ ከኬጂ ጀምሮ ይማር ቲክቶክ ዲራማ እንዴት ነሽ ይቻላል አንተ በሙሉ ስም ይጠራኝ የምነግርሽ ነገር አለ አፈቅርሻለሁ ምንድነው የምትነግረኝ አፈቅርሻለሁ ነግሯት ምንድነው የምትነግረኝ ምንድናቸው ደግሞ እነዚህ ደግሞ ከየት ነው ያመጡብን እነዚህ የለቀቁብን ዘንድሮ ቆይ እንዴ በቃ እየተነሳ ሁሉም ፊልም ድራማኛው ነው ቀረ ምንድነው አላማው ምንድነው ሐሳቡ ሲጀመር በሙሉ ስም ይጠራኝ ምንድነው አንተ ባይነ የምታፈጠው ምንድነው ቃምከው ምንድነው እንደዚህ አወራኛለሁ ጸጣለች አወራኛለሁ አለ ከዛ አብሮ ሄዱ ምንድነው ፍቅርን ተቀበለች አረ ነው እንደው እናንተ ጸሎታችሁን እግዚአብሔር አይቀበላችሁ እንዴ ተውት ለመምጣት ወደኔ ፍቃሪ አንድ ብላ አንቺ ነይ እኔ ደርሻለሁ ቢስሚላህ አብ ወለኢብን ወሩል ቅዱስ አላሁ ዋሂድ አያምርባችሁ ማይሄድባችሁ ይቅርባችሁ ለአንዱ የተሳካው መንገድ ለሁሉም ይሳካል ማለት አይደለም እረፍ የኔ አውራሪስ ተለያለ ገና ፎሎ እንዳረኩ የቴሌቪዥን ተከፈለ ያናተ ማስከፈል ትችላለህ ይሄን ፎሎ ማድረግ የሚያደርገውን ነገር ማድረግ ከአንዳንድ ሲወጣ ልጅ ሲወርግ ያኔ መብረቅ ትለያለ ቀጥታ እንትን በተለይ አዲስ ቲክቶክ አካውንት ከፍታችሁ ስገቡበት ከመጀመሪያ እስከ መጨረሻ ይሄን የሚመጣላችሁ በቃ A concept known as detachable cabin technology. In this design, the aircraft can automatically activate internal explosive bolts during an emergency to instantly release the cabin from the fuselage. As the cabin falls, 2 large parachutes automatically deploy to slow the descent. Inside, passengers are securely strapped in with seat belts and breathe from oxygen masks, supplying sufficient oxygen. The bottom of the cabin is equipped with a special inflatable cushion that absorbs the impact when landing on the ground. ፓይለቱ እሱ በቃ ይከስከስ ይሙት ተፈረደበት Day 2 of not cutting my hair until the Ethiopia won the African Cup. ድሜ መቅመል ነው መደረድ ነው የኢትዮጵያ ብሔራዊ ቡድን ዋንጫ እስኪበላ አፍሪካ ካፕ ባሰኩ ያንተ ያኛው ይሻላል የዩናይትዱ ይሻላል ያሱ 5 ጨዋታ ነው ያለው ያንተ እኮ እድሜ ልክ በለው በቃ ውበትሽ በሰለጎ መራ ዙሪያሽን በሾህ ታጠረ አይኖችን ተራብሽ ተጠማ ፈራስ ጀመር አድጌ የአንገትሽ ጓደኞች እጆቼ አልቻሉም ላቅፈሽ ፈልጌ አፈራም ነበር አንቺ መጫወት አብረን እያለን ያም በልጅነት በተገላገል ጭንቄን ተንፍሼ ተሰቃየሁኝ በልቤ አንቺ ልጄ ያልከም ጊዜ ልጅነት ፊትህን አይምታ የኳስ ፊትህን አይምታ በጭራሽ የምር ፊትህን አያገኘው ምትኳር የለም የኳስ ሲመታ ብቻ ግን
የዘጠናዎች ውስጥ የምታስታውሱትን ጨምራችሁ ጻፉልን። Baby. And